ከመጀመሪያው ጀምሮ ድንጋይ የፈረፈረ ነዳጅ ሲቆፍር የነበረው ማለት አሜሪካና እንግሊዝ ፈረንሳይ ኩባንያ ሩሲያ መጥተው ማፕ አድርጎ በቀላሉ ለየው አይደል ባለቤቶቹ እነሱ ናቸው። እኛ ያለፋንበትን ሙሳ አወጣም ካላመንከኝ ደርግን ጠይቀው ይሏል። ከዛ ቻይና መጣል ግድ የለህም ቻይናን ብትሆን አታውጣትም እናተራምሳለን ነው። ይሄ ፔትሮናስ ኩባንያ መጥቶ ሳውዝ ሱዳን እዚህ ያተራምሳችሁ ጀምሮ እዚህ ፈልጉ ይሄው ታያችሁ። ቅድም ጦርነት አቋሽ ቦታዎች አሉ። ይሄው ነዳጁ አለ። ጦርነት ካነዳጅ አለ። የኢትዮጵያውም እንደዛው። ስለዚህ ምን አደረጉ? አሁን 2010 እንትን መጣ አይደለም የኢትዮጵያ መንግስት ፔትሮናስን አስገባው። የት እዚህ አስገባው፣ እዚህ አስገባው፣ እዛ አስገባቸው። ነዳጁ ሊወጣ ጫፍ ሲደርስ ጫፍ ደረሰ። ፔትሮናስ ነው ማቆፍሮታ ብያለሁ። ቴኒኮ አግኝቶታል። የሩሲያው ኩባንያ ቆፍሮ ጨርሶታል። ከዛ በኋላ የመጣው አሜሪካ ኩባንያ ጭራሽ 97 ሚሊዮን ዶላር ወጥቶበት ኢንቨስትመንት ተሰጥቷል። ወርልድ ባንክ ራይት ዝም በቃ አለ እኮ ፔትሮናስ መጥቶ ነዳጅ ቀርቶ ይዞ ሊወጣል ሲል ቡም ኦብነት የ65 ኢትዮጵያና ምናምን ቻይናዊ ጫፋጨፏቸው ጭፍጭፍ እጁት አውሮፕላን ኤክስክሉሲቭ መላቱ ለችን አውሮፕላን ሆ እዚህ አውሮፕላን ውስጥ የነበሩት ማን ናቸው? እዚች አውሮፕላን ውስጥ የነበሩት የፔትሮናሱ ኦፕሬሽን ማናጀር ሚስተር መሐመድ ይባላል። የፔትሮናስ ኩባንያ ኦፕሬሽን ማናጀር በቃ ኢትዮጵያ ውስጥ ነዳጅ አግኝቶ ጨርሶ ኤክስፖርት ላይ ጫፍ ደረሰ። ቁልፍ ሰው እና ፓይለቱ እና አቶ ቴድሮስ አሸናፊ ሳውዝ ዌስት ኩባንያ ባለቤት ማለት የት ሄደው ጋምቤላ ጎብኝተው ቀጥሎ ኔክስት ዴይ ኦጋዴ ቅድም ያሳየኋችሁ ጅጅጋ አጠገብ የተገኘው አቦሌ የምትባለው ቦታ የተገኘው ነዳጅ ሊመረቀቁ ነዳጅ አግኝተው ጨርሰው በአውሮፕላኑ አግኝተው ጨርሰው እች በግራቪቲ በምትለካው አገኘን ጨርሰው ብለው እዛ ሄደው ቦርድ የዚህ ሳውዝ ዌስት ኩባንያ ቦርድ አባላት በሙሉ ከእንግሊዝ ከአውሮፓ ተጠራርተው መጥተው እዛው ነዳጁ የተገኘበት ቦታ ሊከበር ጨዋታው ያና ማይስክስችን ያውቃል ማ በእግሩ ኳቱን ያገኘውን ልታወጣ ነው ብለው ኦብነግን አደራይተው በዛን ዕለት እዛ ቦታ ክላሽ አዘጋጅተዋል። ግን በቅድሚያ የፔትሮናስና ሁለቱ ወሳኝ ድርጅቶች ማለት ፔትሮናስና ሳውዝ ዌስት ናቸው። ምን ነዳጅ ሊያወጡ ጫፍ ደርሰዋል። የማይማን ኦሞ ያለውን ጋምቤላ ያለውን ኦጋዴን ያለውን ጨርሰዋል አይደል? እቺ አውሮፕላን ወጣ ክልክ ተከሰከሰ። እዛም ቦገን ተከሰከሰች። ለምን እንደዚህ ትላካለች? እንደው እቺን ፎቶ በጣም ኤክስክሉሲቭ ያትወዳታለህ ብትሉ እቺን አውሮፕላን ያልፈለኩበት ቦታ የለም። አንተ እንዲህ ተከስከሰ የትኛው ሚዲያ ላይ ታገኛለህ? እኔ ጋር ብቻ ታገኛለህ። እኔንም ያው ጭልጥ ያርጉኛል በየጊዜው ቻናል ያዛት የትም ቦታ ታገኙት። ለምን ዋና ቁልፍ ናት እቺ አውሮፓ የተከሰከሰችው በዚያ በኋላ ፔትሮናሱ ማናጀር ሞተ። አብሮት የነበረው ቴዎድሮስ አሸናፊ ተረፈ። ሹፌሩ ሞተ። እሱ ብቻውን ተርፎ ወጣ። ኔክስት ዴይ ይሄን ነበር እሱ ኦጋዴን ምን ነው ያገኘውን ሊያስመርቅ ምን አለ ቦርድ አባላት አሉ። እሱ አውሮፕላን ተከሰከሰበት ሲሰሙ አይ ይቅርብናል ሄዳለሁ ብሏል። ድኛለሁ ሄዳለሁ አለ ሰውዬው። ቴዎድሮስ አሸናፊ ቆይ ፊቱን ብትፈልጉ ቴዎድሮስ አሸናፊ ብትፈልጉ ብላችሁ ኢትዮጵያ ታገኙታላችሁ። ግን በቃ ስላልተመቸኝ ብቻ ትንሽ ሼድ አድርገው እሱ ነው ቴዎድሮስ አሸናፊ ጓደኞቹ የቦርድ አባላትን ምናምን ነገር አውጥቶ የተከሰከሰችው ልጅ ውስጥ ነው የሆነ ነገር ነው። እቺ አውሮፕላን ተከሰከሰች ወፍቴ ከዛ ጓደኞቹ ቦርድ አባላቶቹ ጥሩ አይደለም ብዬ ነው ያጠፋሁት። አውሮፕላናቸው ተሳፍረው የሚሄዱባች ነበረች እንትናቸው ላለማጋለጥ ነው። ከቦርዱ አባላት አንዱ ሰውዬ እኮ ሙሉ ዝርዝሩን ጽፎታል መጽሐፍ ይሄን ጉዳይም ከዚህ ፊት አቅርቤዋለሁ። ግጭት ምናምን ነው ያልኩህ አይደል? ኔክስት ዴይ የቦርዱ አባላት ተነስተው ስብሰባ እዛ ቢያደርጉ ኖሮ ምን ሊከሰት ነበር? እዛ የነበሩ የእምነት ታጣቂዎች ሚሽን ተሰጥቷቸዋል። እዚህ ስብሰባ ላይ የሚኖሩ ቻይናዎችን ማርኳቸው አበሻዎቹን ግደሏቸው ተብሎ መመሪያ የተሰጣቸው በተለይ ቴዎድሮስ አሸናፊ ካገኙት መግደል ነው አላማቸው። አውሮፕላን ከተረፈ ነው እሱም እኮ እንዳጋጣሚ ተረፈ። እሱ የፔትሮናስ ማናጀር ሞተ። እዛስ ኔክስት ዴይ እኮ ነው 65 ኢትዮጵያውያን ኦብነግ ተፈጨራቸው። ፔትሮናስ አገር ጥሎ ጠፋ። ሳውዝ ዌስትም አገር ጥሎ ጠፋ። ግጭት ነው ያልከኝ። ከዛስ ኦብነግ ከዛ አልሸባብ ወረራ መጣ። ጦርነት አለ፣ ግጭት አለ፣ ጦርነት መጣ። የዚህ ሀገር ፖለቲካ የሚታመሰው በምንድን ነው? በነዳጅ ነው።
በዚያ ቆረፉት ምዕራባውያን 2005 መጣ 2005 ማለት 97 ምርጫ ማለት ነው። ቅንጅትን ያረጉና ወያኔ ነቅንቀው ተስካሯል ይናፋው ለሱ ወያኔ እንዲህም ማጋታ ከንገዳጋ ተረፈች። ማጭበርበሩ ራሱ ከዚህ ከተያዘ ሁለት ነው ይችላል። ተረፈ አይደለ? ከዛ በኋላ ማን ይመጣል? ቻይና ጥሎት ፔትሮናስ ወጣ። ከዛ ፖሊ ጂሲኤል የሚባል ሌላ አጭበርባሪ ድርጅት መጣ። እንግሊዝ አይቆም በሆንግ ወይ ቻይና ወይ አብቹ ኮዱ እንደዚህ ሌባ ማዓት ነው አለ አይኑ ዝም ያለ አጠራ ያለ ሌባ ኢትዮጵያ ውስጥ ማዓት ነው። ከወያኔ የበለጠ አላወራም። ሆንግ ስም የተመዘገበችው ከእንግሊዝ ኩባያ ፖሊሲ ሲኤል ታውራ መጣችና ምን ማድረግ ድራግ ማለት ወያኔ ነዳጅ እንዳታወጣ ነዳጅ እንዳይወጣ ማዘግ ድርጅት ወፍ የለም እኮ ቂጥ ባዶ ምንም ገንዘብ የሌለው ባለፈው ታከለው ማያባረሩ ድርጅት ማለት ፖሊሲ ሲኤል ጭርጭ ማለቀለህ ነዳጁ ላይ አላማው ምንድነው? ነዳጁ እንዳይወጣ ማድረግ ነው። ቆይ 2000 ማነው ነዳጅ ተገኘ ብዬ ነበር አለ 2000 ላይ አይደለም 2034 ጋምቤላ ላይ ሳውዝ ዌስት ኩባንያ አገኘ ብዬ አለው አልቀድም ይዘታል ኢሚዲየትሊ አኝዋክና ኑር ጭፍጭፍ የጀመረው ጭፍጨፋ ተፈጸመ። የወያኔ ሻለቃ ነው ያን ጭፍጨፋ አቀናጀው ያኝዋክና ኑር ብጥብጥ የተጀመረው ኢሚዲየትሊ የጋምቤላ ወዳ ሲገኝ ብጥብጥ ጀመረ። ኦሞ ላይ ደግሞ መጀንገር ምናምን የሱዳን ሱዳን ታጣቂዎች ምናምን ጀመሩ። በቃ እዛ ጋር ብጥብጥ ቢጀምረው ነዳጅ በተገኘበት ሁሉ እሳት ይለኩሳል። 3 ቦታ አለ ከፍተኛ ነዳጅ ተገኘበት። ኦጋዴን፣ ኦሞ፣ ጋምቤላ በሙሉ ግጭት ቀጠና ናቸው። አይ ብለህ ደፍረህ ከመጣህ እነሱ አይሮፕላን ይከሰክስልህና ልክን ያሳያል። ይሄ ብቻ አይደለም። ጆን ጋራንግም የሞተው በዚህ ምክንያት ጆን ጋራንግ ከሱዳን የሱዳን ምክትል ፕሬዝዳንት ሆኖ ቀጥሎ ከዛ ቀጥታ ተነስቶ በድብቅ መጥቶ ዩጋንዳ መጥቶ ማማን ነው ያናገረው ከመሞቱ በፊት የአሜሪካውን አምባሳደር፣ የእንግሊዙን አምባሳደር እና የኔዘርላንዱን በቃ የአሜሪካውን የነዳጅ ኩባንያ ባለቤት የእንግሊዙን ቢፒ ምናምን ነገር ሼር ኩባንያ ምናምን ኔዘርላንዶች እጃቸው አለበት። ዋና የነዳጅ ኩባንያ ባለቤቶችን አናግሮ ከዛ አለስማማም ሲል ቀጥታ መጥቶ ወደ ሱዳን እየደሳለ ኢትዮጵያ፣ ሱዳን፣ ኬንያ ድንበር አካባቢ የለችም። ኖማንስላንድ ነች፣ ጫካ ናት። ኖማንስላንድ ናት። ያቺ ግጭት ያለባት ቦታ ቅድም ያሳየው ቦታ የኢትዮጵያ፣ ሱዳን፣ ኬንያ እዛ ተከዘ ጆን ጋራንግ ሞተ። በቃ አለቀ። በጣም ነው የሚያንገበገበው። እዩት፣ የአልጀዚራ ዛሬ የሰራው ዶክመንታሪ በጣም ነው የምትገረሙበት። የኢትዮጵያን ጉዳይ ይኸው ከነሱ ጋር አንድና ተመሳሳይ ነው ማለት ጋምቤላ ሄዶ ጎብኝቶ ሲመጣ ክሊክ እዛ ነዳጁ ያለበት ቦታ ሄዶ የተነሱት ፎቶ ባለቤቶቹ ካሉብና ሂላላ ጋዝ ፊልድ ስላለው ነዳጁ አለ አልቋል፣ ተከሰከሱ፣ እንደዚህ ሆኗል። ታዲያ ወያኔ በኋላ ይሄ ፖሊሲ ሲል መጣ፣ ሲያላግጥብን ኖረ፣ ሲጨማለቅብን ቆይቶ መጣ ምናምን ብያለሁ። ግን ምን አደረጉ መሰለ? እነሱ እንደማያወጡ ካወቁ በኋላ ቻይና ፔትሮናስ ከወጣ በኋላ ፖሊሲ ሲል የሚባል ጨምላቃ ድርጅት አምጥተው ከመደቡ በኋላ 2078 ምናምን አካባቢ ቀስ ብሎ ማናወጡ መሰለ አብዲል በጥናቱ ላይ በወርልድ ባንክ ባሰራው ጥናት ላይ በግልጽ ከተቀመጡ ነገሮች አንዱ ምን የሚል ነው? የስደተኞች ጉዳይ በጥንቃቄ መያዝ አለባቸው ይላል። ለምን ብየለዋለሁ? ኦጋዴን ላይ ያሉ ስደተኞች አለ ድሮ ከዚህ አድባሬ ጋር ሆኖ ኢትዮጵያ ሲወጉ የነበሩ ናቸው። እዚህ አድባሬን ኢትዮጵያ ስነፋው ሮጦ የት ገቡ? ሶማሊያ ገቡዋል። ሞቃዲሾ ሶማሊያ ገብቶ ደግሞ የሞቃዲሾ መንግስት ሲሸነፍ ስደተኛ ሆኖ የራሳችን ኦጋዴን ዘው ተመልሰው መጥተው ካምፕ ገቡ። ሶማሊያ ውስጥ የሶማሊያ ስደተኛ የሚባሉት የኦጋዴን ጎሳ የራሳችን ዜጎች ናቸው። ተመልሶ መጡ። ስለዚህ ምን ያመሰለ በጣም ይገርም። ውጭ ያለው ሰውና ስደተኛውን ለመለየት እንዳትሞክር ይላል የወርልድ ባንክ ጥናት። ለምን እዛም ያለው ሶማሌ ነው፣ እዚህም ያለው ሶማሌ ነው እና ስትረዳ እርስ በርስ ይረዳዳል ህዝቡ። ስትደግፍ እንደዛ ደግፍ ይላል። በዚህ ልክ ነው ያጠኑት ማህበረሰቡ። የወርልድ ባንክ እኮ ነው ማወራለ እንግዲህ ከዛ ምን ይላል? ንዑስ ጎሳ ከንዑስ ጎሳ ሰው እንዳትመድብ ኃላፊነት ላይ ይላል። ለምን ብጥብጥ ይነሳል ይላል። ዋው ብዬ ሳበቃ አብዲ ኢሌ
ከንዑስ ጎሳ መጥቶ የጸጥታ ኃላፊ ብቻ መሆኑ ሳንሰው ማን ፕሬዝዳንት ከዛስ የራሱን ንዑስ ጎሳ ሰዎች ሰብስቦ የኦጋዴንን ህዝብ ሲያተራምሰው ምን ሆነ? ትርምስምስ ወጣ። ምንድነው ትርምስምሱ ማለት? ንክቻ ታርጋትን ያችን ነዳጅ ማለት ንክች አብዲላ በዲዛይን የመጣው ተፈልጎ የተገኘው እንደሱ ያለ ሰው መገኘቱ ራሱ በጣም ይገርመው። ከዛ መጣ መጨረሻ መጥቶ ዶክተር አብይ መጣ። ዶክተር አብይ ሲመጣ ሰበር ዜና ኢትዮጵያ ነዳጅ አገኘች ተብሎ አቤት ትራፕ አደገኛ ወጥመድ ነው። እንደዛ ገራሚ ወጥመድ አይቻልም። አብችዬ በቃ ልም ያለ ቅርቃሮስ ነው መጥቶ ይገባው። ነዳጅ የለም ወይ አለ። እስከ ዛሬ አለ ወይ? አዎ። ሁሉ ነገር ተሰርቶ የለ? አዎ። ኢቢሲስ ብትለው ሄዶ ዘግቧል። ዘጋቢዋ ማን ነበር? ፌቨን ተሾመ። ከዛ በኋላ ምን ሆነ? እየታከለው ማመካከል ታከለው ማከያ እንትን ሲወደ ሄደች ነዳጅና ምናምን አቃታለሁ። ልጅቷን አለ ትስስሯን አንድ በአንድ ማለት አብቼ ለምን አወራ አለ ሁሉ ነገር አለ። ግን ችግር ያወጣል ነዳጁን አወጣ። በወቅቱ ትራፕ ነው ወጥመድ ነበረች። አብቼ ሰተት ብሎ ገባና ወጥመድ ውስጥ ሰበር ዜና ኢትዮጵያ ነዳጅ ኃይለኛ ወጥመድ አሳያችሁ እንዴት እንደሆነ። አብቹ ይሄን የተናገረው ሰኔ ምናምን ላይ ነው። ከዛ ቀጥሎ አሜሪካ ሄዳል እሱ አብይ። ያ ነገር ከወጣ በኋላ አሜሪካ ሄዳል። አሜሪካ ሲሄድ የት እንደሚጎበኝ ይታወቃል። ከሚጎበኝባቸው ቦታዎች አንዱ ሚኒሶታ ነው። ሚኒሶታ ላይ የተዘጋጀ ጥያቄ አለ። ብዙሃኑ ሶማሌና የኦሮሞ ተወላጆች የሚኖሩበት ቦታ ነው። ከጥያቄዎቹ አንዱ የሶማሌ ተወላጅ ምን ጥያቄ ያዘጋጅቷል? ጥያቄው ወፍቲ ሶማሌ ውስጥ ሰበር ዜና ብሎ ተናግሯል። ነዳጅ ነው ተናግሯል። ሚኒሶታ የተዘጋጀው ጥያቄ ነው። ሶማሌ ውስጥ ከተገኘው ነዳጅ የሶማሌ ማህበረሰብ ምን ያህል ተጠቃሚ ይሆናል? ስንት ፐርሰንት ያገኛል? አለው አብይ። አብቹ ደግሞ የተቀመጠ ህጉ ላይ የተቀመጠ ህግ አለ። በህጉ አሁን ባለው ህግ መሰረት 5% 10% አካባቢ ነው የሚያገኘው ብሎ ንገር። አብቹ ከዛ ስብሰባ አዳራሽ ሳይወጣ እኮ ነው እቺ ቪዲዮና ምስ ተቀርጣ ለማትሰጣለች ለአብዲኢሌ አብዲኢሌ ከዛ ምን ብሎ ቢጀምር ጥሩ ነው። ሂጎ ተነሳ አብይ የመጣው ነዳጅ ሊቀማ ነው። አብይ ከአሜሪካ ሳይመለስ ሐምሌ ነው እኮ ሐምሌ 2010 ጅጅጋ ውስጥ ምን ተጀመረ? ሂጎ ተነስቶ ቤተክርስቲያን ማቃጠል፣ ሰው መግደል፣ ትርምስምሱን ያወጣው አስታውሳችሁት? የጅጅጋው ብጥብጥ ትራፖ አይችልች ጅሬ ደግሞ ትራፑን መልሶ ትራፕ ያርግባል። ከአሜሪካ መጣ። ልክ እንደመጣ ይጠይቃል። አብዲኢሌ ኮቱሜ አለው። አብዲኢሌ ና አላናግር ፈልገዋለሁ አለ። ኢሚዲየት የሰራውን ያቀር አብዲኢሌ የተመረጠው እዚህ ደረጃ ሁሉ የደረሰው ይሄ እኮ ምንም ቀየሰው እዚህ ቦታ የመጣው ለዚህ ዓላማ ነው። የነዳጁ ሰበር ዜና ትራፑ ሁሉ ነገር ለዚህ ነበረች። ከዛ አለቀ። ና አለው አልመጣም አለ። ሄደለታ። ከዛስ ክሊክ አንጠልጥሎ አዲስ አበባ አላሁ አክበር ብለን ሙስጠፌ ፕሬዝዳንት። ከዛስ የነዳጇ ጉዳይ በጣም አደገኛ እንደሆነች አብችም ገባው፣ እነሱም ገባቸው። ከባባን ሂጎ ተነስ አብይ አህመድ ነዳጅ ሊቀማን የመጣው አለ እና ጅጅጋ ላይ ቤተክርስቲያን የተቃጠለበት ምናልባት ሙስጠፌ መጣራለ ቤተክርስቲያን ይገነባል አለው። አብቹስ ሰበር ነው ስብርባሪ ነው ምናምን ይባል ወይ ስለነዳጅ አሰለፉ በጣም አደገኛ ገባው። ነዳጅ ባለበት ሁሉ ሳታል። ስለዚህ አፍን ዘግተህ መስራት ነዳጁስ አለ ተገኝቷል። አዎ ኢንቨስትመንቱስ ተሰርቷል። እንደ የወርልድ ባንክ 97 ሚሊዮን ዶላር ያኔ እኮ የዛሬ 25 ዓመት ዘጠና አሁን
የዛሬ 30 ዓመት 97 ሚሊዮን ዶላር ማለት እኮ ቢሊዮን ዶላር ነው ዛሬ። አውሮፕላን ማረፊያ ድረስ የተሰራው እኮ ለዛ እኮ ነው። ምኑ ነዳጁ የት እዛ ማረጋገጠው ወዲህ አሜሪካ ኬሚኮ ያረጋገጠው፣ የሩሲያው ኩባንያ ያረጋገጠው፣ የቻይናው ፔትሮናስ ያረጋገጠው ነዳጅ ነው። ሶስቱም ጄኔሬሽን ያረጋገጠው አለ የለም ጥያቄ አይነሳም። ምንድነው የሚነሳው? ምንድነው የምታነሳው? እንዴት ላውጣው ነው። ልትነካው ስትል እሳት ነው። የብሔር ግጭት፣ የጎሳ ግጭት፣ ተገንጣይ፣ ኦብነት፣ ዚያድ ባሬ ምናምን አብዲ ድረስ ይመጣል። ራይት። ስለዚህ ቤታ ቲክቶክ አርኤው ስኮቴን ሳታሰማ ወሬ ሳታሰፋ ወሬ ሳታስረዝም እንደ እንትን ቀስ ብለህ እየተራመድ ስራ እንሰራለን። ከዛስ በ4 ዓመት ያልቃል ወይ? አዎ። ለምን ያ 100 ዓመት ሞላን ስንሰራ እዛ ላይ እንዴት እናውጣው ነው ችግሩ። ታዲያ ምን ታደርጋለህ? አሜሪካኖቹ ጋር ትሄዳለህ ችግር የለም። ትንሽ ብቻ ነዳጇን ሼሯን እንደ ድሮ አይሆንም። እምቢ ካላችሁ እንጋጋጣለን። ድርሻችንን ቀንሱልን። ውሰዱ፣ የምትወስዱት ውሰዱ። እኛ ግን ፔትሮኬሚካል ኩባንያ ማቋቋም እንፈልጋለን። የላችሁም። ከነዳጁም ብዙ አይደለም እኛ ፍላጎታችን። እኛ ማዳበሪያ ፋብሪካ ነው። ማዳበሪያ አዎ፣ ማጣሪያውን ብቻ እንገቡልኝ። ማጣሪያ ነው የምትገነባው፣ ችግር የለም። ገንዘቡን ከየት አምጥተህ ትገነባለህ? አባቱ ችግር የለም። ዳንጎቴ አለ አይደል? አብይ እኮ በግልጽ ነው። ዳንጎቴን ሄጄ ተለማመጬ ነው ያመጣሁት። ለምን ፎሪል ሀብትም አቅምም ልምድም በዘርፉ ያለው እሱ ነው። ዛሬ ትናንትና የናይጄሪያው ምክትል ፕሬዝዳንት እዚህ ነው። ያራዳሊ ትፈራረማለህ ከናይጄሪያ ጋር ስበት ዛሬ ሌላ ምን አላት ናይጄሪያ? በቀደም ማዳበሪያ ከነሱ ነው የምናመጣ ነበሩ ከናይጄሪያ ገዝተን። ለምን ናይጄሪያ ማምረት ስለጀመረች መግዛት በወፍዬ ማዳበሪያ ሄደ። ገና የኢትዮጵያ ኢኮኖሚ እንትን ሂውጅ ነው። እሺ ጃይንት ነው። ማዳበሪያ ሄደ ትገዛለህ። እሺ ማዳበሪያ ፋብሪካ ኢትዮጵያ ለማቋቋም መሰረት ጥላለህ። ዳንጎቴ በቀደም ተነግሮ ያለ የናይጄሪያው ምክትል ፕሬዝዳንት ትናንትና እዚህ ነበረ። ያራዳ ልጅ ብያለሁ። አብቹ ማለት ትኩረታችን ምንድን ነው? ነዳጅን ካልጠጣ ነው ካልበለቁ ወይ ወፍዬ የወጋዴ ነዳጅ አለ ችግር የለውም። ድርሻ ስጠው ለአሜሪካ ችግር የለውም። ነዳጁ ብቻ ይውጣ። ከዛስ ተረፈ ምርቱ ነው ዋናው። ፔትሮ ኬሚካል የሚባለው እኮ ምናምን ፕላስቲክ ምናምን የምታመርተው መዓት ነገር ማዳበሪያው ምኑ ዝቃጩ መዓት ነው። ከሁሉም በላይ ኢትዮጵያ ከፍተኛ ወጪ ምንድን ነው ያለው? ማዳበሪያ ነው አባቴ። ነዳጅና ማዳበሪያ። ነዳጅ ፍላጎታችን በትንሹ ከዛ ደግሞ ማዳበሪያ ፍላጎት ከሸፈነ በኋላ እና የኢትዮጵያ መንግስት የኢትዮጵያ ኩባንያው በዚህ ጉዳይ በዘርፉ ገብተው ልምድና ምናምን እያካበቱ ከሆነ የበላውን ይብላ ችግር የለውም። ስራው ብቻ ይውጣ። እሺ አትንቆንቆን ወፉ ቆንቋና አትሁን። የኦጋዴን ሀረም ተወሮን ጋምቤላ ያለው ባህር ነው አባቱ። ሌላስ ግድ የለህም። ኦሞ ባህር ነው። ኢትዮጵያ ባህር ነዳጅ ላይ ነው ተጎልተህ ያለው። አትቆንቆን፣ ልቀቀው። ስታይል ተጠቅም፣ ብልጥ ሁን። እንዳብቺ ወሬ ሳታወራ የልብን ስራህን ስራ። እሱን ካረክ በኋላ ከጨረስክ በኋላ ቀስ በቅርቡ ትንሽ ቀን እናስመርቃለን ብሎ ቢልህ አይግረምህ። ነዳጁ አለ፣ ስራው ተሰርቷል። ግን ምንድነው ፊኒሽንግ ነው የሚቀረው የነበረው። እሱ ደግሞ ምን ይፈልጋል? ስማርት ሊደርሺፕ ይፈልጋል። ብልጥ ብቃት ያለው ብስለት ያለው አርቆ ማስተዋል የሚችል ነገሮችን ትግል ለማድረግ አቅም ያለው ሰው ያስፈልጋል። በዛ ደግሞ አብቺ ያው ምንም ማድረግ አልችልም። ምንም ማድረግ አይቻልም። ወዝ 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 አላል አይገናስቲ